ሰላም እንደምን አላችሁ ክቡራት ቻናላችን ቤተሰቦች እንኳን ወደ ቻናላችን ወርና መጣችሁ እያልኩ በዛሬው ቪዲዮ ይዤላችሁ መጣሁ። ቀጣይ ኤግዚት ኤግዛም ለምትፈተኑ ተማሪዎች ወደፊት ምን አይነት ህግ ሊገጥማችሁ ይችላል? ምናልባት አሁን እየሆነ ካለው ነገር ጋር ፕሮፌሰር ብርሃኑ ነጋም የሰጡትን መግለጫ ሰምታችኋል። እንዲሁም ደግሞ የትምህርት ሚኒስትሩ እሱን መግለጫ ከሰጡ በኋላ የፈተናዎች አገልግሎት ኤጀንሲ ዋና ኃላፊ ዶክተር እሸቱ ከበደ መግለጫ ሰጥተዋል። ከዚህም ምክንያት 11785 ተማሪዎች አሁን ውጤት ዲስኳሊፋይድ ተብሎባቸው በጣም እየተጉላሉ ይገኛሉ። እነዚህ ነገሮች ለምን ተፈጠሩ? ወደፊት ፈተናው ላይ ምን ሊፈጠር ይችላል? ፕሮፌሰር ብርሃኑ ነጋም ባለፈው እንደሰማችሁት ብዙ ዩኒቨርሲቲዎች ተማሪዎቻቸውን ያላግባብ ለማሳለፍ ብዙ ነገሮችን እያደረጉ ይገኛሉ እና ለቀጣዩ እርምጃ እንወስዳለን የሚሉ መልእክትን አስቀምጠዋል። ወደፊት ምን ሊፈጠር ይችላል? እናንተ ከነዛ ችግሮች ለመውጣት ምን ማድረግ አለባችሁ የሚለውን በዚህ ቪዲዮ አጠር አድርጌ ላካትትላችሁ ሞክራለሁ። ታዲያ እናንተ የቻናላችን ቤተሰብ ከሆናችሁ ቪዲዮ ላይክ በማድረግ ጀምሩት። የቻናላችን ቤተሰብ ካልሆናችሁ ቻናላችን ሰብስክራይብ ማድረግ ወደፊት የሚፈጠሩ አዳዲስ ነገሮችን የማድረሳችሁ ስለሚሆን የቻናላችን ቤተሰብ ሁኑ እያልኩ እንዲሁም ደግሞ በተመሳሳይ ይህ ቪዲዮ ይጠቅማል ብላችሁ ለምታስቡት ወይም ቀጣይ ኤግዚት ኤግዛም ተፈታኝ ጓደኛ ካላችሁ ቪዲዮን ሼር አድርጋችሁ ብታጋሩት በጣም ይጠቀምበታል ብዬ አስባለሁ። ሰሞኑን ትንሽ ብዙ መረጃዎች ነበሩ ስለናንተ እኔ ጠፋ ብያለሁ። ትንሽ እየተመቸኝ ስላልነበር ነው። ምናልባት ጠቅለል አድርጌ ሁሉንም መረጃዎች ላደርሳችሁ ሞክራለሁ በዚህ ቪዲዮ። እናንተ እስከመጨረሻው አብራችሁ ይቆዩ። ቀጥታ ወደ ቪዲዮ እንሄዳለን። የ2018 ዓ.ም ግማሽ ዓመት ኤግዚት ኤግዛም ፈተና ከተሰጠ ትንሽ ሰነባብቷል። ሁላችሁም እንደምታውቁት አሁን ውጤትም ተለቆ ተማሪዎች ውጤታቸውን እያያችሁ ትገኛላችሁ። ታዲያ ውጤት ከተለቀቀ በኋላ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ መግለጫ ሰጥተው ነበር። ሁላችሁም እንደምታስታውሱት አብዛኞቹ ዩኒቨርሲቲዎችም የተማሪዎቻቸውን ውጤት ሲለቁ ከ90% በላይ ነው አሳለፍ የሚሉ መረጃዎች ነበሩ። የባለፈው ዓመትም እንደምታስታውሱት ሰኔ ላይ የተሰጠው የ2017 አጋማሽ ዓመት ማለት ነው የጠር ፈተናውም ሁሉም ዩኒቨርሲቲዎች ከ90% 99% ከዛ ውጭ አብዛኞቹ ዲፓርትመንቶች 100% ወደ ዩኒቨርሲቲ ዲግሪ መቀበያ ወይም ኤግዚት ኤግዛም የማለፊያ ውጤት አመጣዋል ከ50% በላይ እያሉ ነው ዩኒቨርሲቲዎች የሚዘግቡ። ታዲያ እንደዚህ አይነት ውድድሮች ከመጡ በኋላ ሁላችሁም እንደምታሳውቱ ለምሳሌ 2013 ላይ የነበረው ኤግዚት ኤግዛም ላይ ምንም መቆራረጥ ይችላል ነበር። አብዛኞቹ ዩኒቨርሲቲዎች ተማሪ ሰርቶ ራሱ ይለፍ ብለው የትምህርት ሚኒስቴርን ህግ ለማራመድ ሞክረው ነበረ። ታዲያ በዛ ሰዓት ተማሪዎቻቸው በጣም ከባድ አደጋ ውስጥ ነበሩ። 20% በታች ያሳለፉ ዩኒቨርሲቲዎችም ነበሩ። አብዛኛው ዲፓርትመንት ላይ ምንም ተማሪ ያላለፈላቸው ዩኒቨርሲቲዎች ነበሩ እና ዲፓርትመንት ላይ አይደለም ብዙ ኮሌጆች ለምሳሌ አግሪ ኮሌጅ፣ ኤዱኬሽናል ኮሌጅ፣ ኮምፒቲሽናል ሳይንስ ኮሌጅ፣ ኢንጂነሪንግ ኮሌጅ እንደሚባለው ኮሌጅ ላይ እንኳን ምንም ተማሪ ያላሳለፉ ዩኒቨርሲቲዎች ነበሩ። ታዲያ በዚህ ልክ የሆነባቸው ደግሞ ብዙ ዩኒቨርሲቲዎች አሪፍ ውጤትን አምጥተው ስለነበር ኤግዚት ኤግዛም ሲመጣም ብዙ ዩኒቨርሲቲዎች ደግሞ ስላልተቀበሉት የዩኒቨርሲቲ ፕሬዝዳንቶች እኛ ተማሪያችን አብቅተን ነው የምናስመርቀው ኤግዚት ኤግዛም አያስፈልግም ለተማሪዎቻችን ዝም ብለን የምናስመርቅ የሚል ሐሳብ አቀርበው ስለነበር ብዙ ዩኒቨርሲቲዎች እነዚህ ዩኒቨርሲቲዎች ተማሪዎቻቸውን አኮራረጇቸው ማለት ነው። ታዲያ በዚያ ኬዝ ከ2017 ዓ.ም ጀምሮ አብዛኛው ዩኒቨርሲቲ ተማሪዎቻቸው እንዲኮራረጁላቸው የራሳቸውን ቀመር ይቀምራሉ። ዩኒቨርሲቲ ውስጥ ማየታችሁ ከሆነ ኮሌጆች ላይ የዲፓርትመንት ብልልጥ አለ። እኔ ብዙ ፐርሰንት አሳልፍ ያለው የሚል አይነት ህግ ስላለ ሽልማት አለ፣ የደረጃ እድገት አለ። እነዚህ ነገሮችን ስለሚፈልጉ አብዛኞቹ ሄዶችን ተማሪዎቻቸው እንዲያልፉላቸው ተማሪዎችን አደራጅተው ከደካማ ተማሪዎች ጋር ያስቀምጡና ተማሪዎችን እንዲያልፉ በብዙ አይነት መንገድ የመርዳት እቅዶች ነበሩ። ከዛ ውጭ ከሱፐርቫይዘሮች ጋር ያወሩና ደህና ተማሪዎች ወይም ከዚህ ዩኒቨርሲቲ ውስጥ ያሉ የዲሲፕሊን ኮሚቴ አባላት የሆኑ የተማሪዎች ህብረት የሆኑ ምናምን እንደዚህ አቅም ያላቸው ልጆች የፈተና ኮዳቸውን ያስወጡና ውጭ ላይ ቁጭ ብለው አሰርተው በጣም አሪፍ ውጤት ያመጡ ነበር። ታዲያ እነዚህን ኬዞች ትምህርት ሚኒስቴር እየደረሰባቸው ይመስላልና አሁን ባለፈው ውጤት እንደተለቀቀ ፕሮፌሰር ብርሃኑ ነጋ የሰጡት መግለጫ ሰምታችኋል። ዩኒቨርሲቲዎች ተማሪዎችን የዚህን ያህል ፐርሰንት አሳለፍኩ ለማለት ብቻ እየሰሩ ነው እያሉ ይህንን ነገር ደርሰውበታልና ትምህርት ሚኒስቴሩ ይህንን መግለጫ ከሰጡ በኋላ ደግሞ የፈተናዎች አገልግሎት ኤጀንሲም ደግሞ ትናንትና መግለጫ ሰጥቷል። ምክንያቱም የብዙ ተማሪዎች ውጤት አሁን ታይቷል። ኦልሞስት ከ11800 ተማሪዎች አካባቢ ዲስኳሊፋይድ እያለ ውጤታቸው ምንም ሊለቀቅላቸው አልቻለም።
ማለትም ዩዘርኔም እና ፓስወርዳቸውን ሲያስገቡ ውጤታቸውን ዲስኳሊፋየር ነው የሚላቸው። እሱ ምንድነው ሲባል ሪፖርቶችን በስተው ስለነበረ በዚህ ዓመትም በጣም ብዙ ተማሪዎች ስለነበሩ እሱን እንትን ያደረጉት ያጋጠማቸው አይነት ችግር ማለት ነው። ቲግቫ ኢትዮጵያ ከተማሪዎች ጋር ሆኖ ጥያቄውን ለፈተናዎች አገልግሎት ኤጀንሲ ለማቅረብ ሞክሮ ነበረ። እነሱ ምላሻቸውን ሰጥተዋል። ሰፋ ያለ ማብራሪያ ነው የሰጡ የፈተናዎች አገልግሎት ኤጀንሲ ኃላፊው ማለት ነው። ታዲያ እሱን መረጃ ላነብላችሁና ከዚህ በኋላ ደግሞ ፈተናችሁ ላይ ቀጣዩ ምን ሊፈጠር ይችላል የሚለውን መንግስት የወሰደውን ጥንቃቄ እስከ መጨረሻ መነግራችሁ ይሆናል። አሁን የፈተናዎች አገልግሎት ኤጀንሲ ጠቅለል አድርጎ የሰጠውን ምላሽ ስነግራችሁ የ11785 ተማሪዎች የዲሲፕሊን ኬዝ አጋጥሟል። የ817 ተማሪዎች ውጤት ሙሉ በሙሉ ዲስኳሊፋይድ ነው። የፈተና ሰዓት ያልተገበሩ ከ2076 በላይ ተማሪዎች ዲስኳሊፋይድ ነው ብለዋል እሸቱ ከበደ ማለት ነው። አቴንዳንሳቸውን በአግባቡ ሪፖርት ሳይሆን ተፈትነናል ያሉ ወደ 9561 ተማሪዎች አሉ። የነሱ ለጊዜው ያዝ ተደርጓል። ህጋዊ ምክንያት ሲያቀርቡ ውጤታቸው ይለቀቃል ብለዋል። ያ ማለት እንግዲህ ኦልሞስት ወደ 20 ምናምን ሺህ ተማሪዎች ውጤታቸው አየር ላይ ያለ ማለት ነው። እንግዲህ የተታሰቡትና የ2018 አጋማሽ ዓመት ፈተና ሲሰጥ በጣም ብዙ ችግሮች ነበሩ ማለት ነው። አሁን እነዚህን ችግሮች ለመቅረፍ ትምህርት ሚኒስቴር የራሱን የሆነ እርምጃ መውሰዱ አይቀርም። አንደኛ በአጠቃላይ የዲሲፕሊን ኬዝ ያጋጠማቸው 11785 ተማሪዎች ናቸው። ከነዚህ ውስጥ በተለያየ ጊዜ ሁለት ጊዜ ለመፈተን የሞከሩ 632 ተማሪዎች አሉ። ሁለተኛ 817 ተማሪዎች በፈተና ወቅት ያልተፈቀዱ እንደ ስልክ፣ ስማርት ሰዓት፣ አጤሬዳ በፈተና ወቅት ይዞ መግባት፣ ክፍል ውስጥ መረበሽ፣ ኮምፒውተሮች ላይ ጉዳት ማድረስ፣ ሌላ ሰው እንዲፈተንላቸው ወይም ለሌላ ሰው ለመፈተን ሞክረው ፈተና ሲሰጡ የነበሩ ሰዎች ሪፖርት አቅርበዋል። የነዚህ የ817 ተማሪዎች ሙሉ በሙሉ ዲስኳሊፋይድ ነው፣ ልጆቹ ራሳቸው ያውቃሉ ብለዋል ማለት ነው። በሶስተኛ ደረጃ አንድ ፈተና የመጀመሪያና የመጨረሻ ጊዜ አለ። ማንም ተማሪ የፈተናውን 25% አሎ ታይም ተጠቅሞ ክፍል ውስጥ መገኘት አለበት። አለበለዚያ ውጭ ላይ ሌላ ኮኔክሽን ይፈጥራል ተብሎ ኦሪንቴሽን ተሰጥቷል ተብሏል ማለት ነው። ያንን የፈተና ሰዓት ያልተገበሩ 2076 ተማሪዎች የነዚህ ዲስኳሊፋይድ ነው ብለዋል። ማለትም ባጭሩ ይሄ የፈተና ሰዓታቸውን ያላከበሩ ወይም ከፈተና ሰዓት በፊት የፈተና ለሱፐርቫይዘሮች የፈተና ሎጊን የምትሉባት ፓስዋርዷ ከመነገሯ በፊት ተማሪ ፈተና ውስጥ ገብቶ መቀመጥ አለበት ነው የሚል ማለት ነው። ከዛ በኋላ ዘይት የመጡ 2076 ተማሪዎች ፈተናቸው ዲስኳሊፋይ ሆኗል ማለት ነው። የተፈታኞች በተመደቡበት የክፍል አለመገኘት ያ ማለት ሌላ ክላስ ሄዶ ከጓደኛቸው ጋር ለመፈተን የሚያደርጉት ጥረት ምናምን ማለት ነው። የነሱ ለጊዜው ሆልድ ተደርጓል። ለጊዜው ያዝ ነው የተደረገ ማለት ነው። ከ9561 ተማሪዎች በላይ ያሉ ማለት ነው። የነሱ ይለቀቅላቸዋል ሪፖርት ያደርጉ አይነት ኬዝ ነው። እነዚህ ያን ያህል የሚያስፈራ ይመስለኝም ውጤታቸው ይለቀቃል ማለት ነው። ይህ ማለት አንዳንድ ተፈታኞች በጤና እክል ምክንያት ከተመደቡበት ቦታ ውጭ ሌላ ጋር ተፈትነው ይሆናል በልዩ ሁኔታ ተፈቅዶላቸዋል። የተዘዋወሩበት ህጋዊ ምክንያትና ያዛወራቸው ሰው የፈቀደበትን ሲያቀርቡ ውጤታቸው ይለቀቃል ተብሏል። አየር ላይ የተያዘባቸው የነዚህ 9 ምናምን ተማሪዎች ማለት ነው በቦታ ለውጥ ምክንያት ከሆነ። ነገር ግን ክፍል ውስጥ ገብቶ አቴንዳንስ ሳይፈርም ተፈትኛለሁ ቢል ተቀባይነት ስለሌለው አቴንዳንስ ላይ የሌሉበት ምክንያት እስካልቀረበ ድረስ ውጤታቸው ሙሉ በሙሉ ይሰረዛል ወይም ዲስኳሊፋይድ ይደረጋል። ይህ የዘንድሮ የተደረገ አይደለም፣ አዲስ የወጣም ህግ አይደለም። ነገር ግን ቅሬታ አለኝ የሚል አካል ቅሬታውን ማቅረብ ይችላል ብለዋል። አዲስ አበባ ዩኒቨርሲቲ ለመፈተን ቢሞሉም የመፈተኛ ቦታ ጥረት አለብን ተብለው ከ5 ኪሎ ካምፓስ ወደ 6 ኪሎ ከ6 ኪሎ ወደ 5 ኪሎ መዘዋወራቸውን የጠቀሱ ተማሪዎች ደግሞ ለገጠማቸው ችግር ምክንያት የመፈተኛ ቦታ መቀየር በመሆኑ ለቲክቫ ኢትዮጵያ መግለጻቸው ይታወቅ ነበረ። ታዲያ ለዚህ ቅሬታ ምላሽ የጠየቀው ዋናው ዳይሬክተሩ የነሱ በተለየ ሁኔታ የሚታይላቸው ይሆናል ሲሉ ምላሻቸውን ሰጥተዋል ማለት ነው። ጠቅላላ ሲደረግ ኖርማሊ አሁን ሁለታቸውም ላይ የመጣው ሐሳብ ምንድነው? ተማሪዎች ለመኮራረጅ በጣም ብዙ ነገሮችን እየተጠቀሙ ነው። ሁላችሁም እንደምታውቁት ስማርት ሰዓት፣ ስማርት ስልክ፣ ጃኬት ካሜራ ምናምን ያለው ጃኬት አይቻልም። ብዙ ልጆች በቻት ጂፒቲ እና በኤአይ እየታገዙ ፈተናውን እየሰሩት ስለሆነ ማለት ነው። አጤረዳ ነገሮች ፍተሻው ምን ያህል አደገኛ እንደሆነ ሁላችሁም ታውቃላችሁ።
ሁለተኛ ዙር የሚፈተኑ ሰዎችም በተመሳሳይ ይህንን ህግን የሚራመድባቸውና አንዳንድ ዩኒቨርሲቲዎች መጀመሪያ ላይ እንደገለጽኩላችሁ ተማሪዎችን አሳልፈናል እኛ ተማሪዎቻችን አብቅተን የምናስመረቅ የሚል እንትን እንደማራመድ በዚህ ልክ እየተጠቀማሉ ማለት ነው። እነዚህ ነገሮች ለመቋቋም መንግስት ቀጣይ ዓመት እርምጃውን እንደሚወስድ ተናግሯል። ታዲያ እናንተ ሰኔ ላይ የምትፈተኑ ተማሪዎች ከወዲሁ ራሳችሁን ዝግጁ አድርጋችሁ መጠበቅ ይኖርባችኋል ማለት ነው። ምናልባት እንደዚህ ነገሮች ላይኖሩ ይችላሉ። ከዛ ውጭ ሊጠቀሙ የሚችለው ነገር ምንድነው? ሁላችሁም እንደምታውቁት ከሌላ ዩኒቨርሲቲ የመጡ መምህራኖች ናቸው። ብዙ ጊዜ ተቃይረው ነው የሚፈትኗችሁ ምናምን። በእኛ ሰዓት እንኳን እንደዛ አልነበረም። አጋጣሚ አሁን ሀገሪቱም አንጻራዊ ሰላም ስላልሆነች አንድ ከጅማ ወይም ወለጋ ዩኒቨርሲቲ ያለ አስተማሪ ሂደህ አማራ ክልል ባህር ዳር ወይም ጎንደር ዩኒቨርሲቲ ፈትን በተሎሽ አይደለም። ጎንደርና ባህር ዳር ወሎ ደብረ ብርሃን ያሉ መምህራኖችም እንዲሁ አምቦ ሄዳችሁ ፈትኑ ወይም ጅማ ወለጋ ሄዳችሁ ፈትኑ በተሏቸው ሰራሊ በተሏቸው ሻይሉ አገሪቱ ካለችበት ሁኔታ አንፃር ምናልባት እንደዚህ ህጎች ላይራመዱ ይችላሉ። ምናልባት ግን ሱፐርቫይዘሮች በተለየ ሁኔታ ጥንቃቄ አድርገው እንዲሰሩ ስለሚደረግ ቀጣይ ለመፈተን የምታስቡ ልጆች በተለይ ሞካሪ ተማሪዎች ይህ ነገር ጫና ሊፈጥር ስለሚችል ሞካሪ ተማሪዎች ከሆናችሁ ራሳችሁን ከወዲህ ያለው ጊዜ በቂ ስለሆነ ዝግጅት አድርጋችሁ ለፈተናችሁ እንድትቀርቡ ላችኋለሁ። መንግስት በጣም በተለየ ሁኔታ ትኩረት ሰጥቶ የሚያየው ነው የሚሆነው የወደፊቱን ፈተና ማለት ነው። ኤግዛሙን ራሳቸው ፕሮፌሰር ብርሃኑ ነጋም በጣም በብስጭት ነው የተናገሩት ይሄንን። ከዛ ውጭ ተፈታተናችሁ ምናምን ኮምፒውተር ላይ ስላሉ ችግሮች በቀጣይ የሚነግራችሁ ይሆናል። እውነት ለመናገር ፈተና ላይ ብዙ ልጆች በተለይ ሞካሪ ተማሪዎች መሀል ላይ እንዳልኳችሁ የምትወርቁባቸው ታላቁ ችግር የፈተና መልስ አለማወቅ ወይም ሌላ ነገር አይደለም። በእርግጠኝነት አንድ ሞካሪ ተማሪና ክላስ ላይ ገብቶ በስንት ሰዓት የሚከታተል ተማሪ ላይብረሪ እየገባ እስከ 4 ሰዓት እስከ 5 ሰዓት ምንም ማድረግ አይጠበቅበትም። እስከዛ የሚያመሽ ተማሪ ፈተናውን 50% የመመለስ አቅም እንዳለው ምንም ጥርጥር የለውም። እኔም ተፈትኜው ስለነበር ማለት ነው። ብዙ ልጆችንም እያየን ስለሆነ ከዛ ውጭ ኮምፒውተር ላይ ሊያጋጥሟችሁ ስለሚችሉ ነገሮች ፕራክቲካልም ላሳያችሁ ይችላል። ፕራክቲካሊ ቢያሳያችሁ እንኳን የሚያሳያችሁ ሰዎች ያን ያህል ያው ተከፍሏቸው በውሎ አበል ነው የሚመጡ ምንም ለእናንተ ኬር የላቸውም። ራሳችሁን ዝግጁ አድርጋችሁ ከወዲሁ ብትገቡ አሪፍ ነው። ፈተናዎቻችሁ ምን እንዳልኳችሁ ባለፈው የመጀመሪያ ጥያቄያችሁ ከባድ ሊሆን ይችላል። ፈተናው ወደ ውስጥ ቀላል ሊሆን ይችላል። ፈተናው የሚወጣ ደግሞ የሆነ ፐርሰንቱ ከባድ የሆነ ፐርሰንቱ ቀላል የሆነ ፐርሰንቱ ደግሞ ለመካከለኛ ተማሪ መካከለኛ ጥያቄ ሆኖ ነው የሚወጣ። 50 ማምጣት ምንም ክላስ ላይ ቆጥራችሁት የምትወጡት ነገር ስለሆነ ከወዲሁ ዝግጅታችሁን አድርጋችሁ ለፈተና ብትገቡ አሪፍ ነው ብዬ አስባለሁ። ትምህርት የሚሰሩ ብትችታቸውን በጣም የሚያስፈራ ነበር። ምናልባት አይታችኋቸው ከሆነ ለዛሬ ትንሽ ቪዲዮ አረዘም ስላለችብኝ እዚህ ላይ ሐሳቤን ላጠቃልላችሁ ማለት ነው። ቀጣይ በጣም አሪፍና ይጠቅማችኋል ብዬ የማስበውን ቪዲዮ በደንብ አርዬ ከትምህርት ሚኒስቴርም ካለፉ ልጆችም ከዛ ውጭ እኛም ስንፈተን ከነበረው አንፃር ኮምፒውተር ላይ ምን ብታደርጉ ፈተናችሁ ላይ ውዝግብ ላይ ፈጠረባችሁ ይችላል። ክሊር ቾይስ የሚራል ለምርጫ አመራረጣችሁ ላይ ፍላግ ማድረግ ጥያቄ ከዘለላችሁ እስከ ድረስ አረመው ነው የሚተው ምናምን እነዚህ ነገሮች ጠቅላላ አድርጌ በ10 ደቂቃ ቪዲዮ ላስረዳችሁ ሞከራለሁ። እስከዛ ድረስ ሻርን ሰንብት። ቻናላችን ሰብስክራይብ ማድረግ የቻናላችን ቤተሰብ ሆኖላችኋለሁ። ቴንኪ ሶ ማች